በስልክ ውስጥ ነው ጉዳዩ ያለው። እንድጸልይበት የምትፈልጊው ጉዳይ በስልክሽ ነው ይዘሽ የመጣሽው። ነይ ሃሌሉያ ነይ። እዚህ ጋር ምንድነው በስልክ ውስጥ እንዲጸለይ ይዘሽ የመጣሽው ነገር? በስልክ ውስጥ እኔ የልጅን ፎቶ ነው ያስኩት ለልጅ እንዲጸልይላት። ማራዳ ሼሌቬራ ጋባ ሀዲጋና ማሲ ስለ መኖሪያ ምንድነው የምጸልይልሽ? ቤት መቀየር ትፈልጊያለሽ? ከዛ ሰፈር አውጫቸው አለኝ ጌታ። አሜን። ጌታ ምስክሬ፣ እኔ ፎቶ እስክትከፍቺ አልጠብቅም። አሜን። ለልጄ ብለሽ ነው አላ አንቺ ያልሽው። ትብትብ ካለ ይሄ ጭንቅንቅ ካለ ቦታ ይዞሽ ወጣ ኢየሱስ። አሜን። ይዞሽ ወጣ ኢየሱስ። አሜን። ራዳሺ ላጋባ ሀዲጋና ማስ ኢየሱስ ርቀት አይገድበው፣ ስፍራ አይገድበው፣ ሁኔታ አይገድበው። ዛሬ ለዚህች ልጅ መለኮት አሁን ባለችበት ቦታ ሲነካታ ያለው ኢየሱስ። አሜን። ሲነካታ ያለው ሲነካታ ያለው አዲስን ነገር ያደርጋል። አዲስን ነገር ያደርጋል። ጉልበቷን እግሯን አሟት ያውቃል። አዎ ያማት ነበር። ምን ሆና? ምንም ሳትሆን ቅዝቃዜ ምናምን ሲመጣ ስንት አመቷ ነው? 24 ለምን ያማታል? ዛሬ መተዋለሁ። አሜን። ዛሬ ረግጠዋለሁ። አሜን። እቺን ብላቴና የሚያሳድደውን መተዋለሁ። እቺን ብላቴና የሚፈልገውን ዘንዶ መተዋለሁ። አሜን። አይኗንስ አይኗንም አንዳንዴ እንደዚህ እንትን ይል አንድ ባንድ እናገራለሁ። ከጥፍ እግሯ እስከ ራስ ጸጉሯ እቺ ሴት እፈታታለሁ። እቺን ብላቴና ለእግዚአብሔር ልጅ ለኢየሱስ በክብር እንድትቆም አደርጋለሁ። አሜን። ለክብር፣ ለዝማሬ፣ ለሞገስ። አሜን። ሃሌሉያ። አሜን። ለሷ ስል ታሪክሽን ቀይራለሁ አለኝ ጌታ። አሜን። ከዛ ሰፈር ለዚች ልጅ ስል ትወጫለሽ፣ አሜን። ትወጫለሽ፣ አሜን። ትወጫለሽ፣ አሜን። ትወጫለሽ። አሜን። አይኖቿን ለቆ ሄደ። ጉልበቷን ለቆ ሄደ። አሜን። ቁርጭምጭሚቷን ለቆ ሄደ። አሜን። የጸጉር ቅሏን ለቆ ሄደ። አሜን። ራሷን ያማታል። አዎ ጸጉሯን የጸጉር ውስጥ ቅል ነው ያሳየኝ የጌታ መንፈስ። አሜን። ታውቃላችሁ ገና በ24 አመቷ ምንም ሳታውቅች ልጅ ሊያሰቃይ የወጣው ተመታ። አሜን። ተመታ። አሜን። ይመታ። በጣም የሚገዳደረኝ ሰው እውነት ነው የእግዚአብሔር ሴት በጣም የሚዋጋኝ ሰው ምትዩ ስም በኤ የሚጠራ ሰው ተቀልሽ ዓለም ማናት? ታላቀት ልጸልይ ነው። ለዓለም ልጸልይ ነው። አሜን አሜን። አሜን። ክብር ለኢየሱስ ይሁን። ዓለም ትፈታለች። ዓለም ትፈታለች። የኢየሱስን ደም እጠራባታለሁ። ነፃ እንድትወጣ ጸልይላታለሁ። 8 ቤተሰብ ማን ነው? እኛ ቤት ውስጥ 8 ነው ከሰራተኛ ጋር 8 ናችሁ። ስንት ናችሁ? 8 ቤተሰብ ውስጥ ገባው። አሜን። ዓለምን ብቻ ሳይሆን 8 ቤተሰብ አለኝ ጌታ። አሜን። ኢየሱስ እዚህ ቤት ያድናል። አሜን። ኢየሱስ እዚህ ቤት ያድናል። ኢየሱስ እዚህ ቤት ይከብራል። ራዳሺ ላጋባ ሀዲጋና ማስ ትዝታ ማናት? ትዝታ እሷ ናት። ጓደኛ ነይ እሷ ትምጣ። ጥሪያት አለኝ ጌታ። ትዝታ ያድናል። አብራችሁን የመጣችሁት ተያያዙ። ትዝታን ጥሪያት አለኝ። ለምን ስለው በህይወት ዘመናቸው ይሄ ቀን ትዝታቸው ነው አለኝ። አሜን። ኢየሱስ አሜን። ጌታ ምስክሬን ይሄ ቀን ትዝታ የሚሆንባችሁ ሰዎች አላችሁ። ኢየሱስ እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ወዳጅ እንደሆነ እናንተ ምልክት ናችሁ። ምልክት ናችሁ። ጆሮው ላይ ችግር ያለበት ሰው ታውቂያለሽ? ጆሮ አንዱ ልጅ ያመው ነበር። አንዱ ልጅሽ ጆሮን ያመው ነበር። ፈውስ ሆኗል። አሜን። ፈውስ ሆኗል። ፈውስ ሆኗል። አሜን። ጆሮ ሲፈወስ አየው። ነፃ ሲወጣ አየው። በጣም ሀዘን የገጠመሽ መቼ ነው? ምንድነው ያመማት? አላውቅም፣ ግን ሆስፒታል ገብታ አይሲ ውስጥ ነበረችና በጣም የተጨነቁበት ጊዜ ነበር። ጥቁር ጨለማ ትቶኝ ሄደ በይ። ልክ ትቶሽ እንደሚሄድ ከቤትሽ ከጓዳሽ ጥቁር ጨለማ ትቶሽ ሄደ። ለቆሽ ሄደ። አሜን። ከባድ ሀዘን ውስጥ ሊጥልሽ የነበረ ጠላት ዛሬ ተረገጠ። ዛሬ ተረገጠ። ዛሬ ተረገጠ። ሀዘን ትቶሽ ሄደ። ጨለማ ትቶሽ ሄደ። ሀዘን ትቶሽ ሄደ። ጨለማ ትቶሽ ሄደ። አሜን። መዝሙር 91ን ቤት ሄደሽ አንብቢ። አሜን። ሌላም ሰው ሰጥቶኛል። ድገሚው። አሜን። እሺ ድገሚዋ። ሌላም ሰው ሰጥቶኛል። ሌላም ሰው ሰጥቶኛል። እኔ ፊቷ ላይ እያነበብኩት ነው ማየው። መዝሙር 91 ህይወቷ ነው። አሜን። ውሰጂ በያት አለኝ። አሜን አሜን። በትልቁ መኝታሽ እንደዚህ ከኋላ ራስጌሽ ጋር አሰሪው። እሺ ሆነብሽ፣ ሆነብሽ፣ ሆነብሽ። ሰፈርሽ የምትኖሪበት አካባቢ በጣም የምትፈሪያቸው ሰዎች አሉ። የምትፈሪያቸው ሟርት፣
ድግምት እሱን ነው ያየሁት። ሟርት ድግምት ትፈራለች። ላንቺ ዛሬ ጸልይልሻለሁ፣ እንድትፈሪ ጸልይልሻለሁ። ሟርት ስትፈሪ ያየሁትን አንቺን እንዲፈሩሽ ጸልያለሁ። አሜን። ማራቫጋዲ ጋና ማሼሌ ቬራ ላባጋዲና ማስ ብዙ ጊዜ እቃ ይጠፋብሻል። እቃ ይጠፋብኛል። በጣም ብዙ ጊዜ እቃ ይጠፋብሻል። ውጊያው ከሟርተኞቹ ነው። ነገርሽን የሚሰውር ነገርሽን የሚደብቅ ከሟርት ነው፣ ከድግምት ነው። አሁን መጸለይ ስትጀምሪ በህይወትሽ ያጣሻቸው የጠፉብሽ ነገሮች ሁሉ አንድ በአንድ ወደ እጅሽ ይመጣሉ፣ ወደ ቤትሽ ይመጣሉ። አሜን አሜን አሜን። ልጆችሽን እግዚአብሔር አምላክ በቅጥሩ በእሳቱ በመለኮቱ ይልሽ ልጆችሽ ምንም አይሆኑ። የልጅ ልጆችሽ ምንም አይሆኑ። ጭንገፋ እመታለሁ። ልጅ የሚበላ ዘንዶ በጌታ በኢየሱስ ስም ጭንቅላቱ ይመታ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ልጅ ሊነጥቅ ሊገድል ሊያስር ሊያሳብድ የወጣውን ዛሬ መቶታል። አሜን። ይመታ። በጣም ኪንታሮት የሚያስቸግረው ሰው ማን ነው? ኪንታሮት የባለቤቴ ወንድም ነው። ያመዋል በጣም። የት ሀገር ነው? ጎንደር። ልጸልይለት ነው። ኪንታሮት ይነቀላል። አሜን። ጌታ ምስክሬን፣ በዚች ሴት አንድ እሷ መጣች፣ እልፍ ይፈወሳሉ። አሜን። አንድ እሷ መጣች፣ ብዙዎች ነፃ ይወጣሉ። አሜን። ኪንታሮት በሽታ ሲራገፋየው ሲራገፋየው ሲነቀላየው የኢየሱስ ደም አግኝቶታል። የኢየሱስ ደም አግኝቶታል። ምን ትይዋለሽ መሰለሽ? በምንም እምነት ውስጥ ይሁን አንቺ የኢየሱስ አምባሳደር ነሽ። ፍርሃትን ሰብሬያለሁ፣ ድፍረት ጨምሬያለሁ። በጌታ በኢየሱስ ስም አትፍራ፣ አትሞትም በይው። የፈራኸው አይወርስህም በይልኝ። ኮሮና ተይዞ የሚያቅሰው ታውቂያለሽ? በኮሮና ጊዜ ማን ነው? ጎረቤት ላዶ ሴሌቬራ ጋባሃ ዲጋናማስ እነሱ ቤትም ገባለሁ። ኢየሱስ ያድናል። ለእነዚህ ቤተሰቦች በጌታ በኢየሱስ ክርስቶስም ይሄን በረከት ይካፈሉ። ይሄም እዚህ ቤተሰብ ላይ ተዘጋ አበቃ የተባለ ነገር አያለው። እነሱ በቃ የዘጉት አብቅቷል፣ ይሄ ጉዳይ አብቅቷል በቃ ብለው የተውት ጉዳይ የምታውቂያቸው ከሆነ አውቃቸዋለሁ። ምንድነው እዛ ቤት ላይ የምትጠረጥሪው? በቃ እነሱ ይሄ ነገር አይሆንም ብለው የጨረሱትን ጌታ ሊጀምር ነው። የሆነ ድርጅት አላቸውና እዛ እየሰሩ ያለ አሁን በቅርብ እሳት ነገር ተነስቶ ተቃጠለ። እሺ፣ ከዛ በቃ ያን ነገር ዘጉ። የሚገርም ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ባዶ ነው የለም አብቅቶለታል በተባለ ነገር ላይ ኢየሱስ ይመጣል። ለነዚህ ቤተሰብ ይሄ ሆነ። አሜን። ለነዚህ ቤተሰብ ይሄ ሆነ። አሜን። መተሽ ስለነሱ ትመሰክሪያለሽ። መተሽ ስለነሱ ትቆሚያለሽ። በክብር ጀመረ። አሜን። ጠላት የወሰደባቸው ነገር በክብር ጀመረ። አሜን። ጠላት የነጠቃቸው ነገር በክብር ጀመረ። አሜን። በቤትሽ ውስጥ ሌሊት ሚቃዥ ሰው ማን ነው? ተነስቶ ሚራመድ ምን ነው? እንዲህ ነው የሚያስቃችሁ ጌታ። ትስቃላችሁ። ማን ነው የሚቃዠው? ልጄ አይቼ ነው። ጌታ ነፃ አውጥቷል። አሜን። የሚላክ መንፈስ ግን አየሁ፣ የአውሬ ምስል አየሁ ይዞ የሚያራምድ ጌታ ምስክሬ። እኔ ቁልፍ አንስቼ ነው ማድረው። ምን ፈርተሽ ቁልፍ አንስተሽ ትደብቂያለሽ? ከዚህ ቀን ጀምሮ አትሳቀቂም። አሜን። አትሳቀቂም። አሜን። አትሳቀቂም። ልጅሽን የሚያሳድደውን እመታለሁ። አሜን። እንቅልፉም የጣፈጠ እንዲሆን ጸልያለሁ። አሜን። ምላሱ ደምቶ የሚያውቅ ቤት ልጆች ሁሌም ሲወድቁ ምላሳቸው ይደማል። ዛሬ መታውት። አሜን። ዛሬ መታውት። አሜን። ላዶ ሴሌቬራ ጋባሃ ዲጋና ማዬ ለበቀል የሚጠብቃትን እባብ ረገጥኩት። አሜን። ምላስ ሊያደማ ሊሰነጥቅ የተዘጋጀውን ጌታ መቶታል። ጌታ መቶታል። ጌታ መቶታል። አሜን። በጌታ በኢየሱስ ክርስቶስ ስም ቤትሽ ፈውስ ገብቷል። ቤትሽ በረከት ገብቷል። አድራሻሽን ጌታ ቀየረ። የልጆችሽ ታሪክ ተቀየረ። የሚያሳድድሽ ተመቷል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ስጦታ ከሰማይ ላንቺ ወረደ። አቅርቦት ወረደ። አሜን። ምንም የምትጨነቂበት ነገር የለም ከዚህ በኋላ አቅርቦት ሆኖብሻል። ተፈጸመ። ጌታን አክብሩ። እያጨበጨባችሁ ለጌታ